እሺ ሰላም ሰላም ውድ ቤተሰቦቼ ባላችሁበት ስፍራ ሰላማችሁ ብዝት ይበልልኝ። ዛሬ ላካፍላችሁ የመጣሁት በአረብ ሀገር መጀመሪያ ስመጣ አዲስ እንደመጣ ያጋጠመኝን ቻሌንጅ ነው እና ከማዳሜ ጋር ያለ መግባባት ችግር ማለት ነው እና በጣም ያለ መግባባት ችግር ነበረ ቋንቋ ስለማንችል ማለት ነው እና ትዝ ይለኛል። አሁን ሳስታውስ በጣም ይገርመኛል። አሁን ስትለኝ የነበረው ነገር ስገባኝ በቃ ትነግረኛለች ደግሞ ያጋጠመኝን ማለት መጀመሪያ የነበረው በቃ አረብኛ ሳልችል ከሷ ጋር ግብ ግብ ውስጥ በነበርንበት ጊዜ አሁን አረብኛ ካወቅኩ በኋላ ስትነግረኝ እና ቤተሰብ የሆነ ጊዜ በጣም ያሳቀኝ ፓርት ማለት ነው። በነገራችን ላይ አስቀኝም አለ አሳዛኝ ፓርትም አለው እና የሆነ ጊዜ እጅና ውሃ አምጪልኝ ለካ ጅብልማ ያለችኝ ለካ እሷን ያልገባኝም ነበረና እና የዛ ስትለኝ እሺ ብዬ እጄ ምን ባመጣ ጥሩ ነው ለራሴ ያስቀኛል አሁን ማለት ነው ሳስበው እና ለካ ያለችኝ ውሃ ነበረ እሷ። እኔ ያመጣሁት ግን ዝንጅብል ኮሽና እጄ ዝንጅብል ይዤላት መጣሁ ማለት ነው። አለች አበደች። ከዛ ሄዳ ውሃውን አሳያችኝ ማለት ነው። ሁለተኛው ነገር ደግሞ አንድ ጊዜ ሂጂና ልብስ ተወክሽ ያለች የሚለበሰው አባያ ማለት ነው። ተወክሽ በጣም ቸኩላለሁ ነበር ያለች ይመስለኛል ታስበው በጣም ይላ ስራ ስትለኝ ማለት ነው። እኔ ስራ ስትለኝ ያው በአማርኛ የምታወቀው ስራ ማለት ያው ስራ ስሪ ነው። እኔ እሱን ትቼ ወደ ስራ እና ቶሎ ስሪ ያለች ይመስለኝ። ከዛ የጠበቀች ነው ለካሳ ትጠራኛለች። ከዛ ሴት አለች እና ምንድነው የምትይው አልኳት በአማርኛ እና አለች አበደች። ከዛ አንስታ እንደዚህ አለች እና እንደዛ አድርጌ እንደምንም አለፍኩኝ። በሶስተኛም ጊዜ ልጅ ነበረ የሚይዘው ማለት ነው እኔ። ከዛ ልጁ ሾርባ ሰርቼለት ሾርባ እያበላሁት ነበረ እና ሾርባው አጋጣሚ ትኩስ ነበረ የሚገርማችሁ ነገር እና ልጁ እጁን ከተተበት ማለት ነው እየበላ እያለ እና ልጆቻችሁ ታውቃላችሁ አስቸጋሪዎች ናቸው እና እጁ ሲከትበት ተቃጠለ እና ትንሽ ነገር ነበረ ግን እጁ ቀላ እና ልጁ ሲያለቅስ ሙሉ ቀን ሲያለቅስ ነው የዋለው። እኔ ደግሞ በቃ ምን ብዬ ልንገራት ልጁ ተቃጠለ እንዴት ተቃጠለ? ቋንቋ ለማወቅ በጣም ችግር ነው ቤተሰብ እና እንዴት ብዬ ልንገራት ግራ ገባኝ እና ልጁ ይላታል እሱ ያሳያታል እና እሱ አልገባትም። ከዛ ቆይታ ምንድነው የሆነው ብላ እንደዚህ እጁ ስታየው ቀልቷል። ወለች አበደች ምንድነው የሆነው ልጁ እና ከዛ ምን እላታለሁ እና ከዛም በኋላ ቢሮ ደወለች አበደች። ቢሮ ደወለች። ምንድነው አንቺ በአማርኛ የምታወሪው ሴትዮ አማርኛ ትሰማለች እንዴ አለች። እና ምን ሆነ ነው ልጁ እና ልጁ እንደዚህ እጁ ሾርባ ውስጥ ከቶ ነው ምናምን ስላት ወለች ተጣላ። ከዛም በኋላ በቃ አይጎ ቢሮ አልኳት። አይጎ ቢሮ በቃ ቢሮ መሄድ ፈልጋል። ምንድነው አይጎ ቢሮ ምንድነው አለች። እሷም እንግሊዘኛ ብዙም አትችልም እኔ አልችልም። አንዳንድ ጎ ምናምን ኖ ምናምን ነው የምችለው እኔ ማለት ነው። እና ምንድነው ጎ ምንድነው ቢሮ አለች እና በጣም ትልቅ ፈተና። አረብኛ አዲስ ስትሆኑ በጣም ነው የሚከብዳችሁ። ደግሞ እኔ ሌላ ሰው አልነበረ እኔ ብቻዬን ነበርኩኝ። ገባችሁ? የሚያስተረጉምልኝ ቤት ውስጥ አልነበረ ብቻዬን ነበረ የምሰራው እና ከዛም የሆነ ጊዜም እንደዚህ እኔ ለራሴ በጣም ነው የሚያስቀኝ ማለት ነው በእውነት ሳስበው እና አንድ ጊዜም እንደዚህ ሳህን አምጪ ስትለኝ እኔ የሆነ በቃ እንትን አመጣሁለት እጄ ሳሙና ይዤላት መጣሁና በጣም በቃ ጮችብኝ። የመጨረሻ ጮች አለች በቃ እና የማረሳው ፓርት ይሄ ነው እና ቤተሰብ
እናንተም ያጋጠማችሁን ነገር በኮመንት ላይ ያስቀምጡልኝ። ሁላችንም አዲስ ስንመጣ ያጋጠምን ነገር ይኖራል ማለት በቃ ግራ ይገባናል ብዙዎቻችን ማለት ነው እስከምንለምድ ድረስ እና ቤተሰብ በኮመንት ላይ ያስቀምጡልኝ ያጋጠማችሁ እናንተ